ትውውቃችንና ጓደኝነታችን ለሁለት ወራት ዘለቀ። በጣም ተቀራርበናል። አንድ ቀን በአጋጣሚ ካላገኘሁት ይከፋኛል። አልችልም። እሑድ ጓደኛዬ ጋር እያልኩ እየወጣሁ ከሱ ጋር ማወር ከጀመርኩኝ 3 ወሮችን አስቆጥሬያለሁ። ከዚያም በአንድ ቀን ለልማዳችን ወደ ቤት እየሄድን እያለ አንዱን ደፍተሬን ተቀበለኝና ዞር ብሎ ውስጥ የሆነ ነገር ከተተ። ምንድነው ስለው በኋላ ቤት ገብተሽ ታይዋለሽ አለኝ። እኔም እሺ ብዬ ውስጤ ግን እንደጓጓ ጉዞ ቀጠልና ተሰነባብተን ቤት ገባሁ። ቶሎ ብዬ ደፍተሬን ከፈትኩት። ፖስታ ነው። ቀደድኩና በአማሮ ወረቀት ላይ የሰፈሩትን 3 መስመር የያዙ የአማሮ ፊደላት ላይ አይኔን ጣል። የደብዳቤው መልእክት እንዲህ የሚል ነበር። ሰላምዬ፣ እውነት በጣም አፍቅሬሻለሁ። ከዚህ በላይ ምንም መናገር ባልችልም ፍቅሬን ትረጃለሽ ብዬ ገምታለሁ። ምን ሆነሽ ነው? አትናገርም እንዴ? አንቺን እኮ ነው ሰላም እኚህ ነበሩ ቃላቶች። ዋው እንዴት ደስ እንዳለኝ! ቀኑ ደግሞ ሐሙስ ነበር። ሐሙስ የቀን ቅዱስ። በቃ ሁለንተናዬ በደስታ ተዋጠ። ተፍለቀለኩ። ከሱ ይምጣ ብዬ አምቄ ያስኩት ፍቅሬ ይኸው ዛሬ ምላሽ አገኘ። ሌሊቱን እንቅልፍ ባይኔ አልዞረ።